my dad. Pranking my mom. Huh? Why? Let's do it. Arada. Semi, when are you going to show? You. Yes. I mean, you been that. Is the mommy somebody? Malsan isa ta? Malsan mo yun siya. Kailan? Saya yun. ወሳ ፋሚሊ እንዴት ናችሁ? እንግዲህ አሁን ከሌሊቱ 8 ሰዓት ከ54 ሆኗል። ኦልሞስት 9 ሰዓት ማለት ነው። ሶ በዚህ ሰዓት ፋዘር ብዙ ጊዜ ከእንቅልፉ ተነስቶ የሚጸልይበት ሰዓት ነው እና እኔ ተንኮለኛው ልጁ ምን አሰብኩኝ፣ እንደዚህ ሊጥ አዘጋጅቼ ፊቴን ተለቅልቅ ያለው ሶ የሚጸልይበት ቦታ ሄድና ወይ አጠገቡ ቆሜ እጠራዋለሁ ወይ የሆነ ነገር አረጋለሁ እና ሲያየኝ ሪያክሽኑ ነው የምናየው ማለት ነው። ያው እንግዲህ ይሄ ፕራንክ የመጨረሻ ሊሆን ስለሚችል ግን እንግዲህ አሁን ወደ ሪያክሽኑ እንሄዳለን። ከሞትኩም አሁን እንደምታጠብቃችሁ ነው። ወሳ ፋሚሊ እንዴት ናችሁ? ዛሬ ደግሞ ከማዘሯ ጋር ተመሰና ሶ ማዘሯ 3 ጥያቄዎች ጠይቃታለሁ፣ መልሶቿን እንሰማለን ማለት ነው። እሺ ማሚዬ፣ ከአማርኛ ፊልም የትኛው ይመችሻል? እኔ በዲስ ሬት ነው የሚመቸኝ። ጋጋውና የሚታወንበት ፊልም ማለት በጣም ፐርፌክት ነው ፊልም። አሪፍ መልስ ነው። ሶ ሁለተኛው ጥያቄ ደግሞ ከእግር ኳስ ተጫዋች ማን ይመችሻል? የሚገርምሽ እኔ ራሱ ክርስቲያኖ ሮናልዶ ነው የሚመቸኝ። በጣም ይዝደጎት አሪፍ ተጫዋች፣ ፐርፌክት የሆነ ተጫዋች ነው። ደስ የሚል ሶ ወደ ሶስተኛው ስና በአሁኑ ሰዓት የብዙዎችን ህይወት የሚቀይረው ነገር ምን ሊመስልሽ ይችላል? እኔ ፎሬክስ ትሬዲንግ ነው። በጣም ብዙ ወጣቶች በፎሬክስ ትሬዲንግ ነው ህይወታቸው የተቀየረ የሚገኙና እኔ እንደዛ ነው ልል የምችለው። በተለይ ደግሞ አሁን በ750 ብር ሮቦት ዲጂታል የጀመረው የፎሬክስ ትሬዲንግ ስልጠና 4ኛ ዙር አላቸው ማለት ነው። ሶ ባዮሌ ሊንኩ አለ፣ እዛ ላይ ገብቶ መማር መመዝገብ ይችላል። እስከ የካቲት 30 ድረስ ምዝገባ ይቆያል። አመት ነው ኮርሱ። እሱ ወስደው በቃ መተኮስ ነው እሱ ነው ሊቀየር የሚችለው። በጣም መልሶችሽን ግን ወድጃቸዋለሁ ማሚ፣ አንደኛ ናቸው። ደስ የሚል መልስ እኮ ነው። ዋትስአፕ ፋሚሊ እንዴት ናችሁ? እንግዲህ እስከዛሬ እንደምታስታውሱት እንግዲህ ማዘርን ለብቻ ፋዘርን ለብቻ ፕራንክ ሳደርጋቸው ቆይቻለሁ። ዛሬ ግን ምን አሰብኩኝ፣ ለምን እርስ በርስ ፕራንክ አላደራርጋቸውም ብዬ እንግዲህ ማዘር ዛሬ ፋዘርን ፕራንክ ታደርጓለች ማለት ነው። ትደውልለትና የሆነች ሴት መጣ አቤኖን ካልዳራችሁልኝ ከቤታችሁ አልወጣም ብላለች፣ የምታረጋትን አርጋት ብላ ትደውላለች። ያጓ ነው ቢሉ ኢሳያስ ሰላም ነው። ይኸውልህ ኢሳያስ የሆነች ልጅ መታ ብታይ አቤኖን ካላገባሁት ብላ ከቤት አልወጣም ብላኝ ቁጭ ብላለች። ምን እናድርጋት? የምታረገውን አርጋት ናቱ። አዎ ማለት እንዴ በቃ የምታደርገውን አድርገው። እኔ እንጃ አንድ ልጅ ናት መታ ኢሳያስ ማን ነው አቤኖን ካላገባሁት እያለች ነው እንግዲህ። እንዴት እንደሆነ አላውቅም። እንዴት ምን ላድርግ? አውቃ በጉልበት ገባች እንዴ? እኔ ምን ላድርግ? እሷንም ዝም ብላ አቤኑን ብላ እኮ ነው የገባችው ቤት። እሱማ የለም። እኔ ቁጣቸው ወርጄ ነው አሁን የምደውልልህ። እኔ አላቅልህ ምን ያላቅም ጸጥ በርታለች። ብቻ ግን በቃ አሁን ቶሎና በቃ ለማንኛውም ብቻ ግን አንተ አሁን ቶሎና በቃ እሺ ተወው። አረ ፕራንክ ነው ሲዬ ፕራንክ ነው አይደለም ብሎ ባፉ አልተናገረም፣ ግን እንትን አይልም አይመጣም እመጣለሁ ብሎ ማይ ላቭ ይላል። የማስካንት ስልክ ነው ጠራው ማሚቶ ናቸው። የእሱን ስልክ እንደዚህ ሴቭ አላደረኩ። የእሱን ስልክ ሴቭ አላደረኩ። የእሱን እንደዚህ ብዬ ሴቭ አላደረኩም አልኩ እና ሌላ ሰው ነው እንደዚህ ጀመርክ ማለት። እስቲ አናግራ ለማንኛውም ወይ ሃሎ ተዘጋ ማለት ምንድነው እሱ? አይ ማይ ላቭ ሌላ ሰው ስልክህን አይነካም ብዬ ነው። እኔ ማይ ላቭ የሚባል ራሱ መጀመሪያ ራሱ አድርጌ ያላቀ ትሩ ኮለር አይደለም። ያው ስልክ ነው ሴፍቲ የተደረገን ያሳየኝ ነው። ሜቢ እንደው ምናልባት አንዳንድ ሰው ዝም ብሎ ሲያስጨንቀና ዝም ብሎ አድርገላችሁ እኮ ነው። ሲያስጨንቀኝ ነው ማይ ላቭ ብዬ የማደርገው። እንደው ምናልባት እኮ አይ ማሚ አይደለችም አልከኝ ለዛ
ወንድ ደግሞ ማይላፍ ወንድ ደግሞ ማንቺ የባቢ ስልክ ነው ይኸው እየደወልኩ ነበር ስቀልድ ነገር ነው ቀይሬ በደስን ስልክ እንዴ ዋው ምንድነው አንተ ተጨማለ ዛሬ ሌላው ዜል ቀደም ነው ሰው የምርቁም ነገር እናወራለን ይኸውልህ ጽግራ ወርዶ ጽግራ ወሳፍ ፋሚሊ እንዴት ናችሁ? ዛሬ ደግሞ 3 ጥያቄዎችን ፋዘርን ጠይቋለን። ሰው መልሶቹን እንሰማለን ማለት ነው። እሺ ሳይ ከኳስ ተጫዋች ማን ይመቻል? ያው እኔ የሚመቸኝ ክርስቲያኖ ነው። ከዚህ በፊት ነው አሪፍ ተጫዋች ነው እሱ በጣም ይመቸኛል። አሪፍ መልስ ነው። እኔም እንዳንተ ነበር የምለው። ሁለተኛው ጥያቄ ላይ ስንገባ ከሀገር ወጥቶ የመዝናናት እድሉ ቢገጥም የት ሀገር ሄደህ ትዝናና ነበር? ያው እኔ ከዚህ በፊት እንደነገርኳችሁ ዱባይ ምናምን ስለተመለከቱት ወደ ባንኮክ፣ ጣሊያን፣ ፍራንስ፣ ጀርመን ምናምን ብሄድ በጣም ደስ ይለኛል ማለት እኮ አሪፍ መልስ ነው የመለስከው። እኔም እንዳንተ ነበር ልመልስ የምችለው። ወደ ሶስተኛው ነለፋ ሶስተኛው ጥያቄ ደግሞ ምንድነው? አቶ ኢሳያስ የልጅህ እኮ ቀበጠብህ፣ መቼ ነው የምትመታው? አንጀታችንን በላው ይላሉ። እናንተ ምን ሆናችኋል? ምቀኞች እንዴ! ቆይ አሁን አይደለም የምትመታኝ በኋላ ነው እንዴ? የምርታ መራለሁ እንዴ? እናንተ ለእናንተ ብዬ ነው የምደበደበው። እሺ ቃሉን ንገረኝ።